ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። ያሉብን ማህበራዊ ፖለቲካዊም ሆኑ ኢኮኖሚያዊ ችግሮች ከሀገር በላይ አይደሉም አሉ በሀገራዊ ምክክር ኮሚሽን አዘጋጅነት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል እየተካሄደ በሚገኘው የአጀንዳ ማሰባሰብ ሂደት እየተካፈሉ የሚገኙ ወኪሎች። የማህበረሰብ ወኪሎቹ በቦንጋ ትምህርት ኮሌጅ ግቢ አጀንዳዎቻቸውን እያደራጁ ነው። በዚህ የምክክር መድረክ ከ57 የክልሉ ወረዳዎች የተውጣጡና ቁጥራቸው 1003 የሆኑ በ10 የማህበረሰብ ክፍሎች የተከፋፈሉ ወኪሎች የመጡበትን ማህበረሰብ በመወከል ነው አጀንዳዎችን እያቀረቡ ያሉት። ብሩክታይት ብርሃኑ ተጨማሪ አላት። መምህርት ሰላማዊት ለመን ከሸካ ዞን ከቴፒ ከተማ የልዩ ፍላጎት አካቶ ትምህርት ባለሙያ ነኝ። ውይይቱ በጣም ደስ የሚል አካታች የሆኑ ሀሳቦች የሚነሱበት እና ሀገራዊ ምክክሩ እጅግ በጣም ደስ የሚል ነው። የበለጠ ተጠናክረን እንደምንሰራ ችግሮችን እንደምንቀርፍ በችግሮች ላይ መፍትሄ እንደምናመጣ በምክክርና በውይይት ነገሮችን መፍታት የምንችል መሆናችን በጣም ደስ የሚል ሀሳቦች ናቸው የተነሱት። ደመቀ ዘውዴ ይባላልው ከጨና ወረዳ የወጣት ተወካይ ነኝ። እጅግ በጣም ነፃና ገለልተኛ የሆነ ሰው ሀሳቡን በነፃነት ገልጾ በሀገራዊ ጉዳዮች ላይ የድርሻውን የሚወጣበት ውስጣችን የነበረው ችግር ህመም በነፃነት ገልጸን ተነጋግረን ተመካክረን እኛም ለሀገር አንድ ጠጠር ያክል ድምጻችንን በወከልነው ማህበረሰብ እንድናሳርፍ ነፃና በጣም አስተማሪ መድረክ እንደነበረ ነው መገመገመው የሚያየውት። ሀረግ ዘነበ ባላለው ከጉራ ፈርዳ ወረዳ ለነዚህ ተግባራቶች ለነዚህ ግጭቶች ጉራ ፈርዳ ላይ ያለ ግጭቶች ይታወቃል፣ ቤትም ቦታ ላይ ይታወቃል። ያ መንስኤ ደግሞ አንደኛ መንግስት ለወጣቶች እኔ ወጣቶችን ወክዬ ነው የመጣሁት ለወጣቶች አፋጣኝ ምላሽ ባለመስጠት ለወጣቶች ቦታ በሰዓቱ ምላሽ ባለመስጠት ወጣት በአሁን ሰዓት ላይ ያልሆነ ቦታ ላይ ነው ያለው። ትምህርት ጨርሶ ስራ ባለማግኘት በአሁን ሰዓት ላይ እዛ ቦታ ላይ እየተሰራ ያለው ስራ ለወጣት ተደራጅቷል። መሬት እንዲሰጥ ተብሎ ተደራጅቶ ብዙ አመታትን የቆጠረበት ተግባር ነው አሁን ላይ እየተሰራ ያለው። ምክንያቱም በአሁን ሰዓት ላይ ከጊዜ ሁኔታ ከወቅታዊ ችግሮች አንፃር ወጣት ያንን ቦታ ወስዶ ወይ ሰርቶበት ወይንም ደግሞ የተሻለ ነገር ለማድረግ ፍላጎት አለው። መንግስት ግን ይሄን ምላሽ እየሰጠ አይደለም። ከዛ አንፃር ወጣቶች ያልሆነ ቦታ ላይ ወደ መጠጥ ወደ አልሆነ ተግባር ለግጭት ውስጥ ምክንያቱም ይሄ ወጣት ካልሰራ የኑሮ ውድነት አለ፣ ካልተለወጠ ምን ሊያገኝ ይችላል? ስለዚህ ያለው አማራጭ ወዴት ይገባል? ወደ ሌብነት ወደ አልሆነ ተግባር ማደፍረስ ይሄዳል። ምክንያቱም ጥያቄዎች በብዙ ሰዓት እየተጠየቀ ነው። ለወጣት ምላሽ አይሰጥም። ምላሽ እየሰጠ ያለው ለሌላ ወይንም በአሁን ሰዓት ለባለ ሀብት ወይም ደግሞ አቅም ላለው ሰው ነው። ይሄ ወጣት ደግሞ ምላሽ ካላገኘ አሁንም ወደ አልተፈለገ ተግባር ነው የሚሄደው። ስለዚህ ይሄ ብልሹ ተግባር ወጣት ወደ አልሆነ ነገር እንዳይሄድ የራሱን ስራ ሰርቶ ለቀጣይ ትውልድ አሪያ እንዲሆን ይሄ ነገር ድጋሜ እንዳይከሰት የሀገራዊ ምክክር ላይ የሆነ ውይይት ተግባር ተሰጥቶት ወጣት ወደ ስራ ተሰማርቶ ለየት ያለ ተግባር እንዲኖረው ትልቅ እንትን እንዲኖረን ነው። እስራኤል ዶርቅ ይባላል። የመጣሁት ከቤንች ሸኮ ጉራ ፈርዳ ወረዳ። ኦኬ በተለይ የወጣቱ ጉዳይ በተመለከተ ትላንትና በነበረው መድረክ ላይ በነበረው ቡድን ውይይት ላይ እኛ ከፍ አድርገን ብዙ እንደ ሀገር እንደ ክልልም እንደ ዞን እንደ ወረዳ አልፎም ተርፎ ያው እንደ ቀበሌ በጣም ብዙ ያነሳናቸው ነገሮች አሉ። በተለይ ትላንትና በነበረው መድረክ ላይ ያነሳናቸው ጥያቄዎች በአጠቃላይ እንደ ሀገርም እንደ መንግስት ቢያንስ በተለይ ከዚህ ከምክክር ኮሚሽን በኋላ በተለይ ለጠየቅናቸው ጥያቄዎች የሰጠናቸው ሀሳቦች በአጠቃላይ እንደው መጨረሻ ላይ መፍትሄ ያገኛሉ ብለን እንገምታለን። ስሜ መምህር ደምሰስ በዛብህ እባላለሁ። የመጣሁት ከቤንች ሸኮ ዞን ሲስ ከተማ አስተዳደር ሼቤንች አንደኛ ደረጃ ትምህርት ቤት ነው። እንግዲህ በክልላችን በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ሀገራዊ ምክክር ኮሚሽን ትላንትና ተጀምሯል። እንግዲህ በተጋጋለ ሁኔታ ይሄ ሀገራዊ ምክክር ኮሚሽንም ሀገራዊ ጉዳዮችን በማንሳት እንደ ሀገር የመምህሩን ጥቅም ለማስከበር
ከዚህ በፊት የነበሩትን ስርዓቶች በማንሳትና ዛሬ ላይ ተሻሽለው ነገ ለመምሩ መልካም ነገሮችን ለማስቀመጥ ምንድነው የሚታሰበው የሚለውን ሀገራዊ ቋንቋን በመያዝ በሀገራዊ እንድምታ ምላሽ የተሰጠበትና ድባቡም ትላንትና የነበረው ድባቡም ሁሉም ከየመጣበት አካባቢ ሀሳቦችን በማቅረብ ሀገራዊ በማድረግ የመምህራን ጥቅምን ከማስከበር ይህ ሀገራዊ ምክክር ኮሚሽን ትልቅ ነገሮችን ይዞ ይመጣል ተብሎ ይታሰባል። ዘላለም ባህሩ ከዳውሮ ዞን ከጪ ወረዳ መልካም የትላንቱን ነገር ስንመለከት እጅግ በአማረና ደስ በሚል ሁኔታ ስንመጣም ከተለያየ አካባቢ የተወሰነ ችግሮች ቢገጥሙም ባለው አካሄድና አቅም ደርሰን አቀባበሉ እጅግ ደስ በሚል ሁኔታ ነው። ገለጻም ሲደረግ ለህብረተሰቡ በማከለ መልኩ ባለሙያው ያቀረበው የሰነድ ሂደቱን ሲገመገም እጅግ ደስ በሚልና እውነቱም ኢትዮጵያ ወደ ቀጣይነት የሚያስቀጥል ሂደት ስለሆነ በዚህ አካሄድ ላይ ኮሚሽነሩ እውነቱም በኢትዮጵያ ላይ የሚደረገው ሂደቶችን ይፈታል የሚል ግምት አለን የሚል ሀሳብ አለኝ። ከዛ በተጨማሪ እንደ ሂደቱን ስንገመገም አጀንዳ ማሰባሰብ ዙሪያ ላይ እውነቱም የዳውሮ ላይ ያለው መሰረታዊ የሆነ ችግሮች በዳውሮ ላይ ያለው መሰረታዊ የሆኑ ችግሮች የከፋም ተመሳሳይ ስለሆኑ አጀንዳው በራሱ ስንገመገም ወጥ በሆነ አቋም ነው። ሰዎች ሀሳብን በነጻነት መግለጽ የሰዎች ሀሳብ ላይ ሀሳብን አቁም እንደዚህ አድርግ የሚል የሚቃወም ሰው የለም። ይህ ሲያደርግ ደግሞ በሰል ባለ መልኩ ደስ በሚል ሁኔታ ላይ ግለሰቡ የራሱ ሰብአዊ መብት ተጠብቆ የራሱን ሀሳብ በነጻነት የመግለጽ ሂደቶች ያሉ ሂደቱ ደግሞ በተመሳሳይ በሁሉም አካባቢ ላይ በስድስቱም መዋቅር ዞኖች ላይ ያለው ተመሳሳይ የሆኑ ሀሳቦች ነው እየተሰነዘሩና እየተነሱ ያሉት። ይህ ችግሮች ደግሞ ቀጣለ እውነትም አጠቃላይ በኢትዮጵያ ደረጃ ላይ ያሉት ይህ ሀሳብ በሀገር ደረጃ ምክክር ሲደረግ ኢትዮጵያን ወደ አንድነት የሚያመጣ ሀሳብ ነው ብዬ ነበር ራሴ የሚገመግመው። በተለይ ከፊት አንጻር ማኳያ ከሀብት አጠቃቀም ማኳያ በተለይ ማህበረሰብን ያማከለ ሀብት አጠቃቀም የበጀት ቅመርም ጀምር የሚነሱ ነገሮች በርካታ ሀሳቦች ህዝቡን ያማከሉ በከፋ ላይ ችግር አለበት። በዳውሮ ላይ ያለው ችግር በኮንታ ላይ በምዕራብ ኦሞ ላይ በቤንች ሸኮ ላይ በሸኮ ላይ ያለው ተመሳሳይ የሆኑ ሀሳቦች ነው እየተነሱ ያሉት። ይህ ክልል ላይ ደግሞ ክልሉ አዲስ ከመሆኑም አንጻር የሚነሱ ሀሳቦች ቀጣይ ላይ ውጤታማ የሚያደርጉ የሚሆኑ ሂደት ስላለ መንግስት በዚህ ጉዳይ ላይ ኮሚሽነሩ ያነሳቸው ወይ የሰበሰባቸው አጀንዳዎችን ገምግሞ ወደ ቀጣይ ህዝቡን አንድ ባማከለ መልኩ አንድ የሚያደርግበት አቃት በዝና ህዝቡም ደግሞ የተሻለ ኢትዮጵያ ገንብተን የተለያዩ አካባቢ ያለው ችግር ከኢትዮጵያ በላይ አይደለም። ችግሩ ከኢትዮጵያ በታች ነው። ይህ ኢትዮጵያ በታች የሆነ ችግሮችን በጋራ ተመካክረን ተናበን ኢትዮጵያን ለማሳለጥ የችግሩ ከኢትዮጵያ በላይ አይደለም። በየአካባቢ ላይ ያሉት የጸጥታ ችግር ከኢትዮጵያ ህዝብ በላይ አይደለም። በየአካባቢ ላይ ያለው የመሰረታዊ የማህበራዊ ችግር የኢኮኖሚ የፍትሃዊነት የሌላውም ችግር ከኢትዮጵያ በላይ አይደለም። ግን እኛ በአንድነት ተግባብተን ተቋቁመን ኢትዮጵያን እንመስረት። ኢትዮጵያ ማለት ትልቅ የኛ እምቅ የሆነ የኛ የአለንታችን ጉዳይ ስለሆነ ከኢትዮጵያ በታች አድርገን ባለው ሂደት ላይ ተቻችለን ተግባብተን ሀገራችን እየተሻለ አድርገን እየመራን ብንቆይ የሚል ሀሳብ ነው። አጀንዳ የማሰባሰቡ ሂደት በሚፈለገው መንገድ እየተከናወነ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ክፍለ ዓለሙ ሁላችንም እዚህ የተሰበሰብነው አንድ ነገር ጨንቆን ነው። የጨነቀን ምንድነው? ስሙ ሀገራችን ውስጥ የማህበራዊ መከፋፈል አለ፣ በፖለቲካ ችግር አለ። መነጋገር በሉ መስማማ ከሩቅ አይመጣም እኛን ያስማማ። መነጋገር ይቅር መካረሩ ይሻል የለም ወይ መመካከሩ። ጣቢያችን ያነጋገራቸው በኮሚሽኑ የእቅድ ክትትልና ምዘና ከፍተኛ ባለሙያ የሆኑት አቶ ግዛቸው ማሩ አሁን ላይ እያንዳንዱ የህብረተሰብ ክፍል አጀንዳ ነው ብሎ ያመጣውን ሀሳብ በነጻነት እየሰጠ ስለመሆኑ ገልጸዋል። ከዋናው የመክፈሻ ፕሮግራም በኋላ እንግዲህ ከሰዓት በኋላ ያደረግነው እያንዳንዱ የማህበረሰብ ክፍል በንዑስ ቡድን በመደራጀት የአጀንዳ ሀሳቦችን ሁሉም የተወከሉበትን የማህበረሰብ ክፍል አጀንዳዎች ሲያቀብሉ ነው ያዋሉት። ይህ ሂደት ትናንት ከሰዓት ጀምሮ ዛሬም ቀጥሏል። በሂደቱ ላይ ተሳታፊ የሆኑ አካላት የህብረተሰብ ውክልና ይዘው ነው የመጡት። የህብረተሰብ ውክልና ይዘው እንደመምጣታቸው ደግሞ የሚያቀብሉት የሚያመጡት አጀንዳ በክልሉ ነባራዊ ሁኔታ በመጡበት የማህበረሰብ ክፍል ተጨባጭ የነሱን ሀሳብ ነው እያንጸባረቁ ያሉ። ስለዚህ ሂደቱ በተሳካ ሁኔታ እየሄደ ነው። በመደማመጥ ላይ በመከባበር ላይ የተመሰረተ
ሰጥቶ በመቀበል መርህ የሚመራ ነው። ምክክር እንደመሆኑ መጠን ምክክር ደግሞ ሊከተላቸው የሚገቡ የራሱ ስነ ምግባር አሉት፣ ግዴታዎች አሉት፣ መብቶች አሉት። ስለዚህ ሁሉም አካል ሀሳቡን እንዲሰጥ ጥሩ እድል የተመቻቸበት ሁኔታ ነበር። እንግዲህ በእኛም ግምገማ ሂደቶቹ በትክክል ባሰብናቸው ልክ እየተጓዙ ነው ብሎ መውሰድ ይቻላል። አጀንዳዎቹ እየተመረጡ ነው ወይ የሚወሰዱት ተብሎ ለቀረበላቸው ጥያቄም አቶ ግዛቸው ተከታዩን ተናግረዋል። እነዚህ አጀንዳዎች ይጠቅማሉ፣ እነዚህ አይጠቅሙም ብሎ መውሰድ አይቻልም። በዚህ ደረጃ እያንዳንዱ የህብረተሰብ ክፍል አጀንዳ ነው ብሎ ያሰበውን እንዲሰጥ እናደርጋለን፣ እየሰጠም ነው ያለው። ከዛ በኋላ ግን ምንድነው ለሀገራዊ የምክክር ጉባኤ የሚቀርቡ አጀንዳዎችን የመቅረጽ እና ለውይይት የማቅረብ ኃላፊነት የምክክር ኮሚሽኑ ነው። ይሄን ደግሞ በአሰራር ስርዓት የተመራ ነው የሚሆነው። ስለዚህ አሁን ማንኛውም አጀንዳ ሊሰጥ ይችላል፣ ግን ደግሞ አጀንዳዎቹ ሀገርን ሊያቆሙ ሀገርን ሊያስቀጥሉ የሚችሉ ካለንበት ያለ መግባባት ልዩነቶች እኛን ሊያሻግሩ የሚችሉ መሆን እንዳለባቸው ይታወቃል። በዚህም አግባብ ተሳታፊዎች እንዲሰጡ መረጃዎችን እንሰጣለን። ግን በማንኛውም ሁኔታ አጀንዳዎቹ እኛ አንገድብም። ሁሉም ተሳታፊ ህዝቡን ወክሎ ያመጣውን አጀንዳ እንዲሰጥ ጥረት ይደረጋል። ለሀገራዊ ምክክር ጉባኤው የሚሆኑ ተሳታፊዎችን ከእያንዳንዱ የማህበረሰብ ክፍል የመምረጥ ስራ እንደሚሰራ ገልጸዋል። ዛሬ ከሰዓት ጀምሮ የሚኖረው መርሃ ግብር እንግዲህ በንዑስ ቡድኑ የከፋፈልናቸውን ተሳታፊዎች ወደ ህብረተሰብ ክፍል በማምጣት የህብረተሰብ ክፍሉን አጀንዳ እናዋቅራለን፣ በጭብጡ እናደርጋለን ማለት ነው። ከዚህ በተጨማሪ የህብረተሰብ ክፍሎቹ አጀንዳዎች ከተዋቀሩ በኋላ ነገ በሚኖረን መርሃ ግብር ለሀገራዊ የምክክር ጉባኤ የሚሆኑ ተሳታፊዎችን ከእያንዳንዱ ማህበረሰብ ክፍል እንመርጣለን ማለት ነው። እንግዲህ በአለን አሰራር መሰረት በዚህ ክልል ከእያንዳንዱ የማህበረሰብ ክፍል 6 ተወካዮችን እናስመርጣለን። በአጠቃላይ ወደ 60 የሚሆኑ ናቸው። ከነዚህ ውስጥ እንግዲህ የሴቶች ተዋጽኦን ስንመለከት ቢያንስ 30% የሴቶች ቦታ ነው የሚሆነው ማለት ነው። እንግዲህ በዚህ መልኩ እንቀጥላለን። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የህልም ጉልበት ለእምርታዊ እድገት በሚል መሪ ሀሳብ በዞን ማዕከል ለሚገኙ አባል የመንግስት ሰራተኞች ስልጠና እየሰጠ ይገኛል። ስልጠናውን በተመለከተ ባልደረባችን ምረታ ብርሃኑ ከዞኑ ብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ ወይዘሮ ጽዮን ታዬ ጋር ቆይታ በማድረግ ተከታዩን አሰናድታለች። ስልጠናው በዋነኛነት አመራሩና አባሉ የፖለቲካ፣ የኢኮኖሚ፣ የማህበራዊና የውጭ ግንኙነት ስራዎችን፣ የተቋማት ግንባታ ውጥኖችን ከሀገራዊ ህልምና ከብሔራዊነት ትርክት ጋር አስተሳስሮ የአገልጋይነት ስነ ምግባራዊ አመራርን መሰረት ባደረገ መልኩ በውጤታማነት ተግባራዊ እንዲያደርግ ለማስቻል የታሰበ ነው። ስልጠናው ለከፍተኛና መካከለኛ አመራሮች ሲሰጥ መቆየቱ የሚታወስ ነው። ቀጥሎም የመንግስት ሰራተኛ አባላቱ ስልጠናውን የሚወስዱበት ዓላማ ሲገለጽ ያው የስልጠናው ዓላማ የርዕሱ የህልም ጉልበት ለእምርታዊ እድገት ነው። ዓላማው ደግሞ ያው ፓርቲያችን ብልጽግና ጠንካራ ህልም ያለው ጉልበት ያለው ህልም አልሞ እምርታዊ እድገቶችን አስመዝግቧል። በዚህ ሂደቶች ውስጥ ደግሞ የፓርቲው አባላት ከዚህ ቀደም እስከ 3 ዙር የፓርቲው አመራሮች ስልጠና ሰልጥነዋል። በአንደኛው ዙር የሀገሪቱ ጠቅላላ ከፍተኛ አመራሮች ሰልጥነዋል። በሁለተኛ ዙር ደግሞ በሀገሪቱ ውስጥ ከከፍተኛ ቀጥሎ ያሉ አመራሮች ሰልጥነዋል። እንደ ክልላችንም የዞናችን ጠቅላላ ወደ 687 አመራሮች ሰልጥነዋል። በሶስተኛ ዙርም እንደዚሁ ለአመራር ስልጠናው ተሰጥቷልና አሁን አራተኛ ዙር ለአባላት ነው፣ ለመላው አባላችን ነው። ይሄ ስልጠና እየተሰጠ ያለው ለመንግስት ሰራተኛ አባላችን፣ ለነዋሪ አባላችን፣ ለአርሶ አደር፣ አርብቶ አደር፣ ለአባደር አባላችን እና ለኢንተርፕራይዝ አባላችን አጠቃላይ በሁሉም ማህበራዊ መሰረት አባላችን ነው ይሄን ስልጠና እየወሰደ ያለው። ስለዚህ ዓላማው እነዚህ አባላት እነሱም ህልሙን ስለተጋሩ ጉልበት ያለው ጠንካራ ህልም ያለመ ፓርቲ አባል ሆነው ህልሙን ተጋርተው እመርታውን አብረው ነው ያስመዘገቡት። ስለዚህ እመርታዊ እድገት ተመዝግቧልና የተመዘገበው እመርታዊ እድገት ውስጥ ደግሞ የነበሩ ስኬቶችም ውድቀቶችም የጋራ ናቸው። በተለይ እስከዚህ ድረስ ይህን ስኬት አስመዝግበናል፣ የደረስንበትን እንወቅ እንደ አባል፣ ቀጥሎ ለሚመጣው ጊዜ ደግሞ እንዘጋጅ ነው ዓላማው።
ስልጠናው የአመራሩንና የአባሉን እውቀት ክህሎትና ልምድ ከማዳበሩን በተጨማሪ ፓርቲውንና መንግስትን የሚያጠናክሩ ችግር ፈቺና ለቀጣይ የብልጽግና ጉዞ አጋዥ የሆኑ ገንቢ ሀሳቦችን በግብዓትነት የያዘ ነውም ተብሏል። የከፋ ዞን ብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ ወይዘሮ ጽዮን ታዬ አክለውም በስልጠናው ሊነሱ የታሰቡ ሀሳቦችን አብራርተዋል። ስልጠናው ያው በውስጡ ያካተታቸው እንደ ርዕሱ ቅድምም እንዳልኩት የህልም ጉልበት ለምርታዊ እድገት ነው። ስለ ህልም ስለ ጠንካራ ህልም በክቡር ጠቅላይ ሚኒስቴራችን ጠቅለል ያለ ጠንካራ ህልም ማለት ምን ማለት ነው፣ አሁን የደረስንበትን ምርታ የሚያስመዘግብ ስለ ህልም የሚገልጽ አለው። ቀጥሎ በ10 ቀናት የተከፋፈለ ስልጠና ነው በእርግጥ ለአመራሩ ሲሰጥ የቆየው። ለአባሉ ግን ጠቅለል ብሎ ህልም ማለት ራሱ ምንድነው፣ ህልማችን ውስጥ እኛ የምንፈልገው ገዢ ትርክት ሁላችንን አንድ የሚያደርገን የጋራ ገዢ ትርክት ያስፈልገናል የሚል ሐሳብ ይዟል። ይሄንን የገዢ ትርክት ለመገንባት ደግሞ የፖለቲካ ስራን ሪፎርም ማድረግ ያስፈልጋል። የፖለቲካ ሪፎርም ስራዎቻችንና የተገኙ ሪፎርም ማድረግ ለምን አስፈለገ፣ በሪፎርሙ ደግሞ ምን ምን ውጤቶችን ስኬቶችን አስመዘገብን የሚል አለ። የተቋም ሪፎርም ላይ የሰራናቸው ስራዎችን በውስጡ አካቷል። የኢኮኖሚ ሪፎርም ስራዎቻችንን በደንብ አካቶ በኢኮኖሚ ሪፎርም የት ደርሰናል የሚል አባሉ እንዲገነዘበው ጠቅለል ተደርጎ የተዘጋጀ ሐሳብ አለ። በጸጥታ ስራችንም እንደዚሁ በተለይ የጸጥታ ተቋም ሪፎርም አድርጎ ራሱን አሁን መከላከያ ተቋማችን በዚህ አጋጣሚ መላው አባላችን ብቻ ሳይሆን ደጋፊያችንም ይሄንን ማወቅ አለበት ብዬ ማስበው የኛ የመከላከያ ተቋም ራሱን ችሎ በተለይ ከህልውና ጦርነት ወዲህ በጣም የተለየ ተቋም ሆኗል። ይሄንን አመራሩም አባሉም አላወቀው። አንዱ በውስጡ በደንብ የያዘው ይሄንን ጉዳይ ነው። አባሉ አሁን የመከላከያ ተቋም ትላንት የሚያውቀው ተቋም አይደለም። ዛሬ በጣም ሪፎርም አድርጓል። ሁሉንም ኢትዮጵያ የምትመስል የመከላከያ ተቋም እንዲሆን ተደርጓል። ይሄንን አባሉ በዚህ ስልጠና ያውቀዋል፣ ይረዳዋል። የመከላከያ ተቋማችን መሳሪያዎችን በራሱ ማምረት ጀምሯል። መሳሪያ ሲባል የመሳሪያ መዋጊያ መሳሪያዎችን፣ መገናኛ ሬዲዮዎችን የመሳሰሉትን ማምረት ችሏል። በምግብ አንድ ሀገር እንግዲህ የራሷ መከላከያ ተቋምን በራሷ መመገብ መቻል ትልቅ ደረጃ ነው። መከላከያው ለራሱ አምርቶ እየተመገበ የራሱን ተቋም እየገነባ ለሌሎች ህዝቦች መድረስ ችሏልና ስልጠናው ይሄንን አካቶ ይዟል። በቀጣይም አመራሩ በስልጠናው ላይ በተነሱ ርዕሰ ጉዳዮች ላይ በራስ ጥረት የበለጠ አቅሙን አዳብሮ በልማት፣ በመልካም አስተዳደር፣ በሰላም፣ በዲፕሎማሲ፣ በተቋምና በዲሞክራሲ ባህል ግንባታ በአጠቃላይ ሁለንተናዊ ብልጽግናውን ለማድረግ የሚያደርገውን ትግል ይበልጥ ለማስቀጠል አስተዋጽኦ እንደሚያበረክት ይጠበቃልም ብለዋል። ያው ዓላማውንም ቅድም ገልጫለሁ። በውስጡ የያዛቸው ጉዳዮችን አባሉ ካወቀ ለነዚህ ሁሉ እመርታዎች የአባሉ አስተዋጽኦ አለበት። ይዘቶቹ ውስጥ ቅድም ያልጠቀስኳቸው በተለይ እነዚህን ሁሉ ስራዎች ስንሰራ ስነ ምግባር ያስፈልጋል። ሁለንተናዊ ብልጽግና የምንለው ሰው ልጅ ስለተመገበ ስለለበሰ ብቻ ሳይሆን በራሱ እንደ ብልጽግና የሰው ልጅ ተደማሪ ፍላጎቶች አሉት፣ እነሱ ሊከበሩ ይገባል ብሎ ያምናል ፓርቲው። ስለዚህ እነዚህን መረዳት ማወቅ ያስፈልጋል። በስነ ምግባር መስራት መፈጸም ያስፈልጋል። ስነ ምግባር የአንድ ወገን ብቻ ሳይሆን የአባሉም የአመራሩም ነው። ስለዚህ ከአባሉ ከሰልጣኝ አባሉ የሚጠበቀው እነዚህ የመጡ ስኬቶችን እንደ ሀገር ማወቅ፣ እንደ ሀገር በተለይ ገዢ ትርክትን መናገር፣ መስራት፣ መኖር። ተቋም ግንባታ ስንል እኛንም ጨምሮ ነው። እኔ አባሉ ሲሰለጥን እሱ ለምሳሌ እኔ እንደ ጽዮን ነኝ። በሃይማኖቴ ካቶሊክ ሊሆን ይችላል፣ ግን ማገልገል ያለብኝ የትኛውንም ሃይማኖት ተከታይ ሳይሆን ሁሉንም ኢትዮጵያዊ ነው። ሁላችንም የመሃል ፖለቲካን እንከተል ብለን ነው እንደ ብልጽግና እያልን ያለ ነው። ስለዚህ የጋራ የሆነ የሚያቀራርበንን ሀሳብ ከንግግር ጀምሮ እንነጋገር፣ ለነገ ልጆቻችን ትልቅ የሆነች ሀገር እንገንባ ነው እያልን ያለ ነው። አባሉ ይሄንን በስራ ቦታው በመስራት ባንደበቱ በመናገር በህይወቱ በመኖር የእውነትም ለነገ ልጆቹ መልካም የሆነችውን ኢትዮጵያ ለመገንባት የበለጠ መስራት መቻል አለበት። ተግዳሮቶቹን ምንፈታው በጋራ ነው። የመጡ ምርታዎችን የምናስቀጥለውም በጋራ ነው። ስለዚህ ለውጦችን አጠናክሮ ማስኬድ፣ ችግሮችን ደግሞ ቅድም ባልኳቸው መንገዶች ከሀሳብም ከተግባርም ጀምሮ አንድ ሆኖ ለመስራት ዝግጁ መሆንና ተጨማሪ አቅም ገንብቶ ተጨማሪ ተደማሪ አቅም ለኢትዮጵያ መሆን ከአባሉ ይጠበቃል ማለት ነው። በተመሳሳይ ዜና
የአገልግሎት አሰጣጥ ስርዓታችን ከወትሮ በተለየ ሁኔታ ሁሉን አቀፍና የህዝቡን ፍላጎት ያማከለ መሆን አለበት ሲል የዴቻ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ገለጸ። የህልም ጉልበት ለምርታዊ እድገት በሚል መሪ ሀሳብ ለወረዳው ፓርቲ አመራሮች የአቅም ግንባታ ስልጠና እየሰጠ ይገኛል። ሳሙኤል ቆጭቶ ያደረሰንን ዘገባ ጽዮን ታደለ ታቀርበዋለች። በስልጠናው የመክፈቻ ንግግር ያደረጉት የዴቻ ወረዳ የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አስራት ባለፉት ዓመታት በፓርቲው እንቅስቃሴ ዘርፈ ብዙ ስራዎች ሲከናወኑ መቆየታቸውን ተናግረዋል። ከዛ ከአምናው ከይዳ ወደ ምንዳ ከሰለጠንን በኋላ የመጡ በርካታ ለውጦች አሉ። ሰራተኛው የስራ ሰዓት ከማክበር ጋር ያሉ ክፍተቶችን ዘግቷል። በርካታ ክፍተቶች ተዘግቷል ብለን እናስባለን። ዜሮ እንኳን ባይሆን በጣም መሻሻሎች ታይቷል። ከዛ ባለፈ ግን ሰዎች በአደረጃጀት ተንቀሳቅሰው ስራ መስራት ጀምረዋል። በአካባቢው ላይ ለውጥ ለማምጣት እየተካሄደ ያለ ነገር ቀላል የሚባል አይደለም። ሰዎች በስራቸው በኩታ ገጠም በእርሻ ዙሪያ ያለው ኩታ ገጠም እርሻ ኩታ ገጠም ተከላ የሚተከሉትን በመትከል የተሻለ ነገር ለማምጣት በአደረጃጀት የተንቀሳቀሱ ያሉበት ነገር አለ። በስልጠናው የተሳተፉ አመራሮች በሰጡት አስተያየት ስልጠናው ያተኮራቸውን ነጥቦች አብራርተዋል። መለሰ ታደሰ ይባላለሁ። የብልጽግና ፓርቲ አባል ነኝ። አንደኛ በተለይ የብልጽግና ፓርቲ አመሰራረትን በዋናነት ሰነዱ የሚያጠነጥነው ነገሮች አሉ። ብልጽግና ፓርቲ ትሩፋት ዙሪያ ላይ ነው ሰነዱ እያጠነጠነ ያለው። ጥበቡ ጥላሁን ይባላል። ዴቻ ወረዳ ብልጽግና ፓርቲ አባል ነኝ። የብልጽግና ፓርቲ አመሰራረትን በሚመለከት ብልጽግና ፓርቲ ህዳር 21 ቀን 2012 ዓ.ም ጀምሮ ይፋዊ የምስረታ ሂደት ከተደረገ ጀምሮ ያሉ ሁኔታዎችን በሚመለከት ሰፋ ባለ መልክ ውይይት አሁን እየቀጠልን ነው ያለነው። ሌላው የብልጽግና ፓርቲ ዋና ትሩፋቶችና ተግዳሮቶች ምን ነበሩ የሚለውን ቀጣይ ሰነድ የምንወያይበት ነው። ተሳታፊዎቹ በተጨማሪም የተገኙ ለውጦችንም አስረድተዋል። ትሩፋት ለአብነት ማየት ይቻላል። የህዳሴ ግድብ በተለይ ፕሮጀክቶች ውጤታማ የሆኑ ፕሮጀክቶች ተቀርጾ እንደ ሀገር እየተከበረ ያለው እየተሰራ ያለና ውጤታማነት የውጭ ዲፕሎማሲ ግንኙነቶች እንደዛም በዛ ልክ እየተበራከቱ የመጡ ሁኔታዎች አሉና በተለይ ፓርቲያችን ለጎረቤት ሀገሮች ቅድሚያ በመስጠት ጎረቤት ሀገሮች የእኩል ተጠቃሚነትና ፍትሃዊ ተጠቃሚነትን መሰረት ባደረገ መልኩ እየሰራ ያለው መሆኑን በሰፊ ሁኔታ ሰነዱ የሚያስቀምጥ ነገር አለና ከኢኮኖሚ አንጻር በምንመለከትበት ጊዜ ኢኮኖሚያችን ላይ ከዚህ በፊት ከብልጽግና በፊት በነበረው ሁኔታ የትኩረታችን የነበረው ግብርና መር ፖለቲካ ኢኮኖሚ ነበረ ስናራምድ የነበረውና ግብርናን ብቻ ሳይሆን ግብርናን በማዘመን ሌሎች ደግሞ በማዕድን ዘርፍ በማህበራዊ አገልግሎቶች ዘርፍ በእያንዳንዱ ዘርፍ እኩል እይታ ሊኖረን እንደሚገባ ከሁሉንም አሟጠን መጠቀም እንደሚገባን በተቀመጠው አቅጣጫ እየመጡ ያሉ ለውጦችን እናያለን። በኮሪደር ልማት ተብሎ የመጣ ብዙ በኢኮኖሚም በመሰረተ ልማትም ጥሩ ለውጦችን እያሳየ ነው። በጣም ብዙ ፈተናዎችን አልፎ ጥሩ ለውጦችን እያሳየ ነው። አቶ አስራት ከዚህ ቀደም የተጀመሩ የልማትና የመልካም አስተዳደር ስራዎች ተጠናክረው እንዲቀጥሉ አሳስበዋል። የአገልግሎት አሰጣጥ የመልካም አስተዳደር ስርዓታችን፣ የህግ የማስከበር ስርዓታችን፣ የፐብሊክ ሰርቫንት የአገልግሎት አሰጣጥና ደንበኛ የማክበር ሁኔታችንን የስነ ምግባርና ግብረ ገብነትን በትክክል የሚሰጥ ስልጠና እንደመሆኑ መጠን ስልጠናው እንደ አባል ለአባል ብቻም ሳይሆን እንደ ግለሰብ ለግለሰቦች የሚሆን ስልጠና በመሆኑ ስልጠናውን መከታተልና መውሰድ በምንችለው ልክ ለራሳችን የሚሆነው ወስዶ ሰልጣኝ በተገቢው መመጥነው ነገር ወስዶ ለራሱ ህይወትም ለቀጣይ ኑሮም ይመራል ተብሎ ሌሎች ከፍተኛ አመራሮችም ስልጠናውን ያላገኙ በዚህ አጋጣሚ ስልጠናውን ለማግኘትም እያመለከቱ የነበሩበት እድል የገጠመበት ስልጠና በመሆኑ ትልቅ እድለኞች ነን የሚል ነገር ነው ያለኝ። በስልጠናው መርሃ ግብር ሁሉም የመሰረታዊ ድርጅት ዘርፍ ኃላፊዎች፣ የሴክተር አመራሮችና ባለሙያዎች እንዲሁም ሌሎች ጉዳዩ የሚመለከታቸው አካላት ተገኝተዋል።
ማሳ ላይ የደረሱ ሰብሎችን በትብብር መሰብሰብ እንደሚገባ የዴቻ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት አሳሰበ። ጽህፈት ቤቱ ለአርሶ አደሮች የ2017 የበጋ መስኖ ልማት እንቅስቃሴ ላይ የተለያዩ ድጋፎችን እያደረገ መሆኑን አስታውቋል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ተጨማሪውን ተከታተልን እንመለስ። በ2016-17 የመኸር የምርት ዘመን ከ1016 ሄክታር በላይ መሬት በጤፍ፣ ባቄላ፣ በቆሎ፣ ስንዴ፣ ቦሎቄና ሌሎች የሰብል አይነቶች መሸፈኑን የዴቻ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ ወንድሙ ወልዴ ተናግረዋል። ከዚህም ከ246 ሺህ ኩንታል በላይ ምርት ይሰበሰባል ተብሎ ይጠበቃልም ብለዋል። ወቅቱን ባልጠበቀ ዝናብ በደረሱ ሰብሎች ላይ ጉዳት እንዳይደርስ አርሶ አደሮች በትብብር ሊሰበስቡ እንደሚገባ አሳስበዋል። አሁን ላይ ጤፍ፣ ባቄላና አተር የሚሰበሰብበት ወቅት በመሆኑ አርሶ አደሮች ተጋግዞ የመስራት ባህልን በማጠናከር ምርትን መሰብሰብ ይገባቸዋልም ብለዋል። በዘርፉ የተያዘውን እቅድ ለማሳካት የምርት ብክነትን መቀነስ የሚያስችሉ ስራዎችን ተግባራዊ በማድረግ ሰብሉ ተሰብስቦ ወደ ጎተራ መግባት እንዳለበትም አቶ ወንድሙ መክረዋል። በየደረጃው የሚገኙ የዘርፉ ባለሙያዎችም አርሶ አደሮችን በመደገፍ የደረሱ ሰብሎች ሳይባክኑ እንዲሰበሰቡ ትብብር እንዲያደርጉም አሳስበዋል። በሌላ በኩል አሁን እየጣለ የሚገኘው ዝናብ ለበጋ መስኖ ስራ ጥሩ አጋጣሚ በመሆኑ በአግባቡ መጠቀም ይገባልም ብለዋል። በቀጣይ የበጋ መስኖ ስራ ከ350 ሄክታር በላይ መሬት ለማልማት መታቀዱን ጠቁመው ለዚህም ከማሳ ዝግጅት ጀምሮ የተለያዩ ቅድመ ዝግጅት ስራዎች እየተደረጉ መሆኑን ተናግረዋል። በ2016 የትምህርት ዘመን 12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና ወስደው ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሪሚዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገቡ ተማሪዎች የተቋም ምደባ ይፋ ተደርጓል። እንደ ሚኒስቴሩ መረጃ ተማሪዎች የተቋም ምደባችሁን በትምህርት ሚኒስትሩ ድረገጽ መከታተል ትችላላችሁ ብለዋል። መረጃችን የትምህርት ሚኒስቴር ማህበራዊ ገጽ ነው። ቡና ሚዲያና ኮሚኒኬሽን ሁለተኛ ዓመት የምስረታ በዓሉን በአዲስ አበባ አከበረ። ዘገባውን ያደረሰን የቡና ሚዲያና ኮሚኒኬሽን ነው። ምረታ ብርሃኑ ተጨማሪ አላት። የሚዲያው ባለቤትና ዋና ስራ አስፈጻሚ ጋዜጠኛ ማኑኤል ኃይሌ ሚዲያው ባለፉት 2 ዓመታት ከፋንና መላውን ደቡብ ምዕራብ ኢትዮጵያን እንዲሁም እንደ ሀገር የሰራቸውን ስራዎች አጠናክሮ እንደሚቀጥል ተናግረዋል። ሚዲያው 2 ያለፉት ዓመታት ስኬታማ ነበሩ ያሉት ዋና ስራ አስፈጻሚው ሀገርን ያስቀደመን መርህ በመያዝ በቀጣይም ሚዲያው እንደሚሰራ ጠቁመዋል። በፕሮግራሙ የክብር እንግዳ የነበሩት አቶ ዳውድ መሐመድ በኢፌዴሪ የህዝብ ተወካዮች ምክር ቤት የከፋ ማህበረሰብ ተወካይ በበኩላቸው ሚዲያው የከፋን ህዝብ ባህልና ታሪክ ከማስተዋወቅ ረገድ እየሰራ ያለውን ስራ እንዲቀጥል ማድረግ አለበት ብለዋል። የደቡብ ሬዲዮና ቴሌቪዥን ከፍተኛ አዘጋጅና በተለያዩ የስራ ዘርፎች የተሳተፈው እንዲሁም የዋና ስራ አስፈጻሚው ሲኒየር ባልደረባ እጩ ዶክተር ጋዜጠኛ አሻግሬ ተሾመ በዝግጅቱ ላይ ተገኝቶ ባደረገው ንግግር ጋዜጠኛ ማኑኤል ኃይሌ በስራቸው ሀገርን ያገለገሉ መሆናቸውን በማንሳት አሁንም ደግሞ ባለፉት 2 ዓመታት ሚዲያ በማቋቋም ይህንን ትልቅ ስራ ማጠናከር ይገባልን ብለዋል። ሚዲያው አካባቢን ከማስተዋወቅ አንጻር በጎ ተጽዕኖ ለፈጠሩት አርቲስቶች፣ የታሪክ ምሁራንና የሚዲያ ተቋማት እንዲሁም ግለሰቦች እውቅና የሰጠ ሲሆን በቀጣይም ከነዚህ መልካም ተግባራቸው ሳይቆጠቡ ከፋንና መላውን ደቡብ ምዕራብ ኢትዮጵያን በትጋት እንደሚያስተዋውቁ አደራ ሰጥተዋል። በአዲስ አበባ በተካሄደው በዚሁ መድረክ የተለያዩ ተጋባዥ እንግዶች፣ ምሁራንና ባለሙያዎች እንዲሁም የመንግስት የስራ ኃላፊዎች ተገኝተዋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው ቤቴሌም ምሩ አብሬያችሁ ቆይታን አድርጌያለሁ። የስፖርት ዘገባዎች በባልደረባችን ብሩክታዊት ብርሃኑ የሚቀጥሉ ይሆናል። ሰላም ቆዩልን።